ታሪኬን ያሳምራል። እንዴት ናችሁ? አዲስ አበባ ተጨምሯል። ሃይ በል ሃይ በል ሃይ በል ሃይ አዲስ በግናስ ጀማሪ ይብድና ታበረታታ እና ዛሬ ብላችንን አብረን እንውላለን። በመሀል አንዳንድ ነገሮችን እናወራለን። አይዘን ወሽሮ ቤት ተገባን በርሳ እንደዚህ ተጨንቀን ካሜራ ወይ ጠርቶ አይጠራ ሪኔ ተጠነመላችሁ እሺ እና ዛሬ አብረን እንውላለን። አብራችሁን ዋሉ። ቀለል ያለ ደስ የሚል ቀን። ቀኖች ሁሉ የራሳቸው ትምህርት አላቸው ብዬ አምናለሁ። የዛሬዋ ቀን ደግሞ ውሃ አጣጭ በጥንቃቄ እንደሚመረጥ ሁሉ ቡና አጣጭም በጣም በጥንቃቄ መመረጥ እንዳለበት አስተምሮኛል። ቀለል ያለ ድራማ ያልበዛበት ደስ የሚል ውሎ ለመዋል ቡና አጣጭ ወሳኝ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ቡና አጣጫችሁና አብራችሁ በአንድ ጠረጴዛ የምትቀመጧቸው ሰዎች ውሏችሁን የምታሳልፉት ሰውና ቦታ ተጠንቅቃችሁ መምረጥ አለባችሁ። ሁሉም ጠረጴዛ የናንተ አይደለም። ሁሉም ሰዎች የናንተ ወዳጆች አይደሉም። ሁሉም ቦታ የናንተ ማረፊያ ደስታ የሚሰጥ ቦታ አይደለም። ሁሉም ሳቅ የእውነት አይደለም። ሁሉም ግብዣ ከእግዚአብሔር አይደለም። ቃሉም የሌለ አትታለሉ፣ መጥፎ ጓደኛ መልካሙን ስነ ምግባር ያበላሻል። ለዛም ነው አንዳንድ ጠረጴዛዎች፣ አንዳንድ ውሎች፣ አንዳንድ ቡና አጣጮች ለጊዜው ለሰዓቱ ጥሩ አስደሳች ሊመስሉ ይችላሉ፣ ግን ሰላም አያመጡም። እውነተኛ መተሳሰብም የለም፣ አያንጹም፣ እምነትን አያጠነክሩም፣ ወደ እግዚአብሔርም አያቀርቡም። ስለዚህ የምትቆዩበትን ቦታ ምረጡ። ያ የምትመርጡበት ቦታም ሰዎች እርስ በእርስ የሚከባበሩበት፣ እርስ በእርስ የሚተናነጹበት፣ የሌላ ሰው ስም የማይነሳበት ጠረጴዛ፣ እግዚአብሔርን ደግሞ የሚያከብርበት፣ ኢየሱስ ደግሞ የሚወራበት መሆን አለበት። እኛ የምንቀመጥባቸው ሰዎች እኛን ይቀርጹናል። ቃላቸው፣ ንግግራቸው፣ አለባበሳቸው፣ ድርጊታቸው፣ አመለካከታቸው፣ አስተሳሰባቸው ያ ሁሉ እኛን መልሶ ስለሚቀርጸን ቃሉም እንደሚለው ከመጥፎ ባልንጀራ ተጠበቅ እንደሚለው መጠበቅ አለብን። ቸር ሰንብቱ። ሳቃችሁ ይብዛልኝ። ባይ